አንዲት ሴት ነበረች ለአንድ ሰው ብላ ሕግ ሁሉ የጣሰች ገላዋን ያረከሰች ክብሯን ያዋረደች ክራቷን ድርቅናዋን ሁሉንም የተወች አንዲት ሴት ነበረች። ብዙ ሕጎች ያሏት አክብራ የኖረች ግን ለአንድ ሰው ብላ ሁሉንም ሕጎቿን ደምስሳ የተወች እንደምትጎዳ ትቷት እንደሚሄድ ሁሉን እያወቀች አሳምራ ባለገች። ተይ እንጂ አንቺ ሴት አለ ግራ ጎኗ። ከራስ ጋር ፉክክር ከራስ ጋር ክርክር ጀመረች ለብቻዋ። አምና ተቀብላ ለአንድ ሰው ብላ ባለገች ያቺ ጨዋ። ሆነች እሱን ናፋቂ ስቀር ተሳቃቂ መሳምን ማቀፍን ሁሉንም ተላምዳ ሆነች የናፍቆት ባለዕዳ። ደግሞ ጸጸት ገባት ላይሆነኝ ላንዘልቅ ለምን ተላመድኩት? ቆይ ለምንስ ሳምኩት? ቆይ ለምን አቀፍኩት? ጠረኑን ሽታውን ለምን ተላመድኩት? እንጃ መልስ የለኝም። ግን ቅር አላለኝም ደግሞ ደስም አላለኝም። ምክንያቱም የኔ አይደለህም ያንተ ሐሳብ ያንተ ምኞት ሌላ ቦታ። ታዲያ እኔ ለምን ልንገላታ? ለምን ባዶ ተስፋ ለምን ባዶ ደስታ? ግራ በተጋባ ስፍራ ላይ ቆሜያለሁ። የውሸት ደስታን እንዴት እደሰታለሁ? ልተው ብልም አርቆልታል ልቤ። ታዲያ ምን ይሆን መጨረሻዬ? እባክህ አግዘኝ ደክሞኛል ጌታዬ።